አምራቾች ያላቸው አማራጭ ምንድነው? በተገኘው ፕራይስ ላብሳ መግዛት ይሆናል ማለት ነው። ሶ ከዛሬ 1 ወር በፊት የሚጠራው ጥሪ የሚዘገን ነው። በኪሎ 500 ብር 600 ብር ኢቨን ከ2 ሳምንት ከ3 ሳምንት በፊት ደግሞ እስከ 800 ብርም ሬዝ ያደረገበትና የተሸጠበት ወቅት ነበር እና አንዳንዴ ነጋዴዎችም ፈጣሪ ብፈሩ እንዳንድ ደግሞ እንደኛ እንደ ተቋም የላብሳ በሚጨምርበት ጊዜ ቶታሊ ላብሳ መሸጥ እንዳቆመና ከስተመሮች ደግሞ አትሊስት ፈርስትሬት ሳያደርጉ እንደምንም ያቺ ሞመንት ታግሰው ቀስ በቀስ የላብሳ ፕራይስ ሲስተካከል ወደ ማርኬት እንዲገቡ የራሳችን ምክር ስንለግስ ነበርና ከታዘብኳቸው ነገሮች ውስጥ ምንድነው አንደኛ አላይድ ውስጥም ይሰሩ የነበሩ ስራዎች አሉ ስቲል ስፔሻሊ ከንትን ጋር በተገናኘ ይሄ ወረፋ ከማስቀደም ቅድሚያ ለሆኑ ሰዎች ከመስጠት አንፃር የሚሰሩ ስራዎች ነበሩና ድርጅቱ ራሱንም እንዲፈትሽ፣ ሁለተኛ ደግሞ ማርኬቱ ላይ ደግሞ የሚጫወቱ የመርካቶ ነጋዴዎች እንዲሁም በተለያየ ቦታ ላይ እዚህ ኢንዱስትሪ ላይ ላብሳንም በመሸጥ ወይም ሌሎቹንም ኬሚካሎች በመሸጥ እዚህ ሴክተር ላይ የራሳቸውን ተጽዕኖ የሚያሳድሩ ሰዎች አሉና እነዛ ሰዎች ኤክስትሪምሊ ይሄ ኬሚካል በሚጠፋበት ጊዜ በሚገርም ሁኔታ ነው እጃቸው ላይ ያለውን ስቶክ በእጥፍ አድርገው ሲሸጡ የነበረውና ይሄ በጣም ያስተዛዝባል። ነገም ሌላ ቀን ነው። ይሄ ከስተመር አምራች ነው። ዋጋ በሚጨምርበት ጊዜ ስፔሻሊ ይሄ መካከለኛ አምራች ወይንም ደግሞ በትንሹ በየሰፈሩ አለ የሚባለው አምራች የኬሚካል ዋጋ በዚህ ልክ እጥፍ ከሆነበት ሙሉ ለሙሉ ከአታምርት ወይንም ከዚህ ቢዝነስ ውጣ የሚል ሜሴጅ ነው የላካቸው ያላችሁትና ፈጣሪም ፍሩ። በተቻላችሁ መጠን አላይዶች ደግሞ የምትሰሩትን ስራ ብታስተካክሉ ጥሩ ነው። አንደኛ ሰፕላይ ቼኑ ላይ የሚሳተፉ ሰዎችን የእናንተ ምርት ማርኬቱ ላይ በስንት እየተሸጠ እንደሆነ ብታውቁ መረጃውም ይኖራችኋል። በእርግጥ ዊ ዶንት ኬር አይነት ሙድ ካልሆነ በቀር ሁለተኛ ይሄ ወረፋ ቅድሚያ ከመስጠት ምናምን አንፃር እናንተ ለምታውቋቸው ሰዎች ነው እና ለትላልቅ ካምፓኒዎች ነው እየሰጣቸው ያላችሁት እና እታች ያለው አምራች ወይንም የተፍጨረጨረ በትንሽዬ ገንዘብ ቢዝነሱን የጀመረ ሰው ካለ ኦልሞስት ከማርኬት ውጣ የሚል ሜሴጅ እየተናገራችሁ ነው እና በተቻላችሁ መጠን ይሄን ነገር ለማስተካከል ሞክሩ። አላይዶች ምላሽና መልስ እንድሰጡኝ እፈልጋለሁ። ይሄ ሜሴጅ ልክ እንደ አንድ ነጋዴ ሳይሆን በአምራቹ ጫማ ስር ሆኜ ነው